ሰላም ቤተሰብ በድጋሚ እንኳን በሰላም መጣችሁ። በዚህ ቪዲዮ ፈታኛችንን ኢምፕረስ በሚያደርግ መልኩ የሲስተም አርክቴክቸር እና የዳታቤዝ ኤአር ዲያግራሙ እንዴት መስራት እንደምንችል አሳያችኋለሁ። ማስታወሻችሁን ያዙ። ቀጥታ ወደ ስራው እንግባ። በዚህ ክፍል የአፕሊኬሽን ዲዛይን ላይ ያተኩራል። ኢንስትራክሽኑ ዴቨሎፕመንት ፕላን አዘጋጁ ነው የሚለው፣ እንዲሁም ዋና ዋና ኮምፖነንቶችን እንዴት ዲዛይን እንደምታደርጉ አሳዩ ይላል። በዚህ ጥያቄ 4 ንዑስ ጥያቄዎች አሉት። ጊዜ ሳናጠፋ በቀላሉ በግልጽ እንዴት እንደምንሰራቸው አሳያችኋለሁ። አብራችሁን ቆዩ። አንደኛ፣ ሲስተም አርክቴክቸር ዲያግራም። የመጀመሪያው ስራችን የሲስተም አርክቴክቸር ዲያግራም መስራት ነው። ለዌብ ቤዝድ ሲስተም በጣም ስታንዳርድ የሆነው 3 ታየርን አርክቴክቸር ንድፍ ነው። ስለዚህ 3 ዋና ዋና 3 ታየር አርክቴክቸሮችን ዲዛይኑን እንሰራለን። የመጀመሪያው ክላይንት ብራውዘር ኦር ፕሬዘንቴሽን ሌየር። ይህ ዩዘሩ የሚያየው ክፍል ነው። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው የሚሰራው። ሁለተኛው ዌብ ሰርቨር ኦር አፕሊኬሽን ሌየር። ይህ የሲስተማችን ሞተር ነው፣ መሀል ላይ ሆኖ የሚያገለግለን ማለት ነው። የቢዝነሱ ሎጂኩን፣ ሎጊን፣ የቲኬት ስራዎቹን፣ በአጠቃላይ ክሩድ ፕሮሰሶችን ይሰራል። አፓቼ ከፒኤችፒ ጋር እንጠቀማለን። ሶስተኛ ዳታ ሰርቨር ኦር ዳታ ሌየር። ዩዘሮችን፣ ቲኬቶችንና ሪሶሉሽኖችን ስቶር የምናደርግበት ነው። ማይስኩኤልን ተጠቅመን ኤቢሲ አይቲ ሰፖርት ዳታቤዝን እንፈጥራለን። አሁን ፍሎዋቸውን በቀስቶች እናሳያለን። ብራውዘሩ ኤችቲቲፒ ሪኩዌስት ወደ ዌብ ሰርቨሩ ይልካል። ዌብ ሰርቨሩ ደግሞ ዳታቤዙን ይጠይቃል ወይም ሪኩዌስት ያደርጋል ወይም አፕዴት ያደርጋል። ዳታቤዙ ሪዛልቱን ሲመልስ ዌብ ሰርቨሩ ኤችቲኤምኤል ሪስፖንስ አድርጎ ወደ ብራውዘሩ ይልካል ማለት ነው። አሁን ደግሞ ወደ ዳታቤዝ ዲዛይናችን ኤአር ዲያግራም እንገባለን። ስለዚህ 3 አይነት ዩዘሮች፣ የቲኬት ስታተስ እና የቲኬት አመዳደብ የሚይዝ ቴብል ያስፈልገናል። ዋና ዋናዎቹን ኢንቲቲዎችን ላውጣቸው። የመጀመሪያው ዩዘር ኢንቲቲ ኦር ቴብል። ይህ የሁሉንም ዩዘሮች ዳታ ይይዛል። አትሪቢዩቶቹ ዩዘር አይዲ፣ ይሄ ፕራይመሪ ኪ ነው። ዩዘር ኔም ይኖረዋል። ፓስወርድ፣ ፉል ኔም፣ ኢሜል፣ ሮል፣ ዲፓርትመንት፣ ክሬት አት፣ ሁለተኛው ቴብል ቲኬት ኢንቲቲ ወይም ቴብል ሲሆን ይህም የሲስተማችን ልብ ዋናው ቴብል ነው። አትሪቢዩቶቹ ቲኬት አይዲ፣ ይሄ ፕራይመሪ ኪ ነው። ታይትል፣ ዲስክሪፕሽን፣ ዲፓርትመንት፣ ክሬታት እና ሪዞልቭ አት እናስገባለን። ሶስተኛው ቲኬት ሪሶሉሽን ኢንቲቲ ወይም ቴብል ነው። የአይቲ ሰፖርተር ፕሮብሌሞቹን ሲፈታ ሶሉሽኖቹን የሚያስቀምጥበት ቴብል ነው። አትሪቢዩቶቹ ሪሶሉሽን አይዲ፣ ይሄ ፕራይመሪ ኪ ነው። ይሄ ፕራይመሪ ኪ ነው። ሶሉሽን ዲስክሪፕሽን፣
ሪዞልቭድ አት አትሪቢዩቶች ይኖራሉ። ዳታቤዛችሁን ኖርማላይዝ ካደረጋችሁ የዲፓርትመንት ቴብል ማውጣትን ትችላላችሁ። በመጨረሻም ሪሌሽንሺፖቹን እኔ ቲኬት ክሬትድ ባይ ዩዘር አይዲ ጋር ዋን ቱ ሜኒ ሪሌሽንሺፕ አላቸው። አንድ ዩዘር ብዙ ቲኬቶችን ኦፕን ሊያደርግ ይችላል። ቲኬት አሳይን ቱ ዩዘር አይዲ ዋን ቱ ሜኒ ሪሌሽንሺፕ አላቸው። ለአንድ የአይቲ ሰፖርተር ብዙ ቲኬት ሊመደብለት ይችላል። ቲኬት ሪሶሉሽን ቲኬት አይዲ ከቲኬት አይዲ ጋር ዋን ቱ ዋን ሪሌሽንሺፕ አላቸው። እያንዳንዱ ቲኬት ትክክለኛ አንድ መፍትሄ ብቻ ነው ያለው። ቲኬት ሪሶሉሽን ሪዞልቭድ ባይ ከዩዘር አይዲ ጋር ዋን ቱ ሜኒ ሪሌሽንሺፕ አላቸው። አንድ ሶሉሽን ሰጪ ብዙ ቲኬቶችን ሪዞልቭ ሊያደርግ ይችላል። በዚህ መልኩ ግልጽ አድርገን ከሰራን ታስክቱን በተሳካ ሁኔታ አጠናቀናል ማለት ነው።